ሳንቲም ጠፍቶ ሙዲዞ ምን ደስታ አለ አየር ተይዞ እኔስ መኖር ደንዝዞ ወይኔ አስጠላኝ ሁሌ ተክዞ አፌን ብለው ቶሚ ብሬን መልስ ስጠኝ ብሎ አፌን ብለው ባይለው ከታምጥቼ ነው ምመልሰው አፌን ብለው ባይለው ምንም ሰጠው ብር የለም ምንም የለም ሸለበት ማጥቅማት ይሰማል ባንተ በኩል ምን ይታያል አውራሪስ ቀንዳም ይሰማል መልስ ስጡኝ ይሰማል ተባው በተዋለቀ ተልባ በአራት ሰዓት በኩል ጥላት ከቦኛል ድረሱልኝ ተጨማሪ ያልኩል በአራት ሰዓት በኩል ያልከው አዎ በአራት ሰዓት በኩል ተጨማሪ ያላኩልኝ ድረሱልኝ አራት ሰዓት ከጧቱ ነው ከምሽቱ ማለት እንዴ መተዋለቀ ተልባ የምርህን ነው እሺ አራት ሰዓት አናቱ ላይ ነው አሁንማ ሽጉጣቸውን አናቴን ያለው አናተ ላይ አረጉልኝ አራኔም በቃ ድሮም በዘመድ መግባት እኮ ነው የራሴ ባመልጥ ነው ይሻላል ሎሚ የኔ ህይወት ሎሚ ሚቆመጥጥ ሎሚ ሆኖብኛል ሎሚ ምንድነው ግን ሎሚ ምንድን ሎሚ አረቀይረው ሎሚ በብርቱካን ከልጀራቅ ብያለሁ አንተ ደሃ ባልርቅስ ምን ታመጣለህ እገላሃለሁ ሽጉጥ ይፈራ መስለው ነው ተኩስ 50 ሴንት አልተኩስብህም ጥይት እኮ ውድ ነው እና በሚኒነት ገለኝ ቀልጄ በሳቅ እገላሃለሁ እንደውም አንተ እኔን ችለ ከገደልከኝ እኔ ራሴን አጠፋለሁ Where we don't know የጣለኝ እንደዚህ ሶስት ጊዜ አዙሮ Where we don't know እንዴ ብራዘር ምን ሆነሽ ነው እግርሽ ምን ሆነሽ በቀደም ያለሙዲን ቤት ሄጄ ውሻውን አነከሰኝም አለሙዲን ቤት ያለሙዲን ውሻ ነከሰክ ኧረ እባክህ እና አሁን እንዴት ነው ታክሜ አሁን በጣም ደህና ነኝ ለውጥ አለው አይ ውሻው ደህና ነው ወይ ስለኔ አታስብም ማለት ነው አይ አስባለሁ እኮ ስላንተ ውሻው እንዳታሳምመው አስባለሁ አፈርማ ብላቴኖ በቃ ወይኔ አፈርማ ብላቴኖ በቃ ወይኔ አሁን ሳስበው በኋላም ሳስበው ያው ሳስበው ምኑን ላስበው በቃ ላስበው ልተውኔ ወይኔ ሰላም ነው ጋሽ እንዴት ነው አለን አንተ ስራ ለመቀጠር ሲቪ ያስገባኸው ሲቪ ያስገብቼ ነበር ግን ስራ ፈልጌ አይደለም እና ምን ፈልገህ ነው እኔ እርሱ ስራ ስለሚበዛበት ሲደብሮት ያዩት እንዲዝናኑ ብዬ ነው እኔ ያየው እንድዝናና እሺ ብገባ ለምን ምንድነው የምትጠቅመው እስቲ ለድርጅቱ አረ ምን ጥቅም ምንም መጣቅሞ ነገር የለም ግን እርሱ ስለምወዱት በጣም ነው እርሱ ጋር ለመዋል ብዬ እንጂ ስራ ፈልጌ አይደለም ለዛ ነው በጣም ተወደኛለህ ማለት ነው ምን እኔ ብቻ መስሎት ነው እቺ ጻፊዋ የእርሱ ጻፊ ቤቲ እሷ ራሱ በጣም ነው የምትወዱት እኔን አልነገረችውም አይደል የምር ነው እኔ ከሷ ጋር ማቀራረባቸዋለሁ አንተ በጣም ተጠቅመኛለህ አየህ ወሬ ምናምን አሪፍ ነው በጣም ነው የምጠቅሙት በቃ ስለዚህ ተቀጥራል እሺ ምንም እንትን አያስፈልግም እሺ እኔ ዝም ብዬ ነው ተቀጥራል አረ እሱ ይገርሞታል እኔ ደሞዝ ቀራሱ ማለት ደሞዝ ልቀበሉት አልመጣም ጋሼ አልመጣም እና ታዲያ ምን ትልትል ይልኩልኛል በባንኬ እና በቃ ተቀጠርኳ በቃ ተቀጥራል ችግር የለም አስተያየት ያለ ቤቲ ብለህ እውነትን ነው የቤቲ እውነቴን ነው በቃ ና ነገና እሺ ቤቲ እሺ ጋሽ ቤቲ
ከሂንቋ ድርጅት ነው የመጣ ነው። ከሂንቋ ድርጅት መናገር የማይችሉ ሰዎች ካሉ ዝም ሲሉ ድምጻቸው የሚያምር ሰዎች ካሉ 1 ሚሊዮን ብር ሽልማት። 1 ሚሊዮን ብር መናገር ለማይችሉ? አረ እንደዛ ሞልቷል። አረ እስቲ አምጣልና አምጣልሽ። ይሄኛው እንግዲህ ይሄን ይመስላል። ይሄ ነው። እስቲ ታለንት አለ ይሄኛው። አረ በጣም ታለንት። ድምጹ ደግሞ ሲያምር ብትሰማው ዝም ሲል ምርጥ ነው። በጣም ድምጹ ሲያምር። እስቲ ዝም በል። እንዴት አየው? ለኔ እየተሰማኝ ነው። አንተ የሚገርም ድምጽ ነው ያለው። በጣም አሪፍ የሚገርም ድምጽ ነው ያለው። በጣም አሪፍ ድምጽ እና በጣም ዝም ሲል ድምጹ ስለሚያምር ማለት ስፖንሰር አድርገህ ነው አልበሙን እንዲዘፍን እናደርገዋለን። አልበም? አልበም ምን ተወጣ ነው ማለት? ከዛ 1 ሚሊዮኑን እንሰጠዋለን ማለት እኮ። እኔም እኮ አልናገርም እኮ። አንተ ማትናገርም? አረ መዘግባለሁ በቃ። ባርቆብኝ እኮ ነው። ችግር የለውም። አንተ መናገር አትችልም። ታለንት አለ ዝም ስትል። አልበም አታሰጡኝ? የፎቶ እና ጋሽ ይሸኙኝ በቃ ይሸኙኝ። ምንድነው ታንጉት? ምን ተፈጠረ? በዛ ከዚህ በላይ አልችልም እንዴ። ከዚህ በላይ ምን ይፈጠር? ምን ሆንሽ ደግሞ ታንጉት? ምን ሆንሽ? ምንድነው? ምን ያልኩት ነገር አለ? በዛ በጣም ደሞዝ ይጨመርልኝ ነው? አልገባኝም። ደሞዝ እኔ እዚህ ቤት ስቀጠር ደሞዙን ብዬ አይደለም። እና ምን ፈልገሽ ነበር የተቀጠረው? እዛ መጀመሪያ የነበርኩበት ቤት በጣም ብዙ ጥቅማ ጥቅሞች ነበሩት። ብዙ ጥቅም ማለት አልገባኝም። በቃ እርሶም አጉል ለትዳሬ ታማኝ ልሁን አሉ። እኔ ደግሞ አናቴ ላይ ወጣ። በቃ እንደዛ ነው ወይ? ዘበኛ የሉት ምን? እንደዛ ነው። አሁን ቀጥ ብለሽ ውጪ። ይወጣለው ታላ። እሺ አንዴ አስተንፍሱኝ። አስተንፍሱልኝ። ሂጂ። የስሜት ጌታ ይፋረዱት። እንዳዳ ነኝ ኮተታም ፎከታም ምንም የለም ከኪሴ። ጋሽ መጥቻለሁ። አንተን አስጠኝ። እኔ ነኝ አስጠኝ። እንግዲህ በቃ እቺ ልጅ ነው የምታስጠናት። እሷን ነው ማስጠናው። እቺ ልጅ ነው የምታስጠናት። ሰላም በላት። ሰላም በቃ ለቃቃት። በቃ እሺ ለቃቃት። ምን ትምህርት ነው እስቲ የምታስጠናት? እኔ እንግዲህ አላውቅም። ባዮሎጂ ደግሞ ሌላ ባዮሎጂ ደገምከው መሰለኝ። ባዮሎጂ ኧረ ይለያያል፣ በጣም ይለያያል። ባዮሎጂና ይለያያል። በቃ እንግዲህ ጋሽ ላስጠናታ። አሁን ነው የምታስጠናት? በቃ የደሞዙ ነገር እንዴት ነው? እንነጋገር። ደሞዝ? ኧረ እኔ ደሞዝ አልፈልግም። ደሞዝ ከርሶ ደሞዝ አልፈልግም። እኔ ስራዬ ነው ደሞዜ ጋሽ። ስራዬ ነው ደሞዜ። እስኪ 200 ብር ወይዬ በይኝ። ገጣሚ ጀለሴ ቺኳ ጋር ልሄድ ነው። እስቲ በእናትሽ ተቸገሪልኝ እስቲ። 200 ብር? 200 ብር ለአንተ ለጀለሴ አልከለክልህም። አምናለሁ። አንቺማ የዋህ እኮ ትሰጪኛለሽ። 1000 ብትለኝ አንተ ጠይቀኸኝ አላሳፍርህም። አምናለሁ አለ። ትሰጠኛለህ። ቺኳን ስታገኛት አንተው ለምትበላት እኔ ምን አገባኝ ማለት እንዲያም አልልህም። እውነትህን ነው። ልትሰጠኝ ነው ማለት ነው። ነገር ግን የምልህ አንድ ነገር ቢኖር ልትሰጠኝ ነው። ለአንተ የምሰጥህ 1 ብር የለኝም። ለዚህ ነው ሁላ ነገር የምዘባርቀው። ከቻልክ አበድረኝ። ጃሉድ ሰላም ነህ? ጃሉድ ሰላም ነህ? እንዴት ነህ ጃሉድ? ይሄ ከባድ ጥያቄ ነው። ኧረ በስመ አብ፣ ይሄ ከባድ ጥያቄ ነው። እኔ የምችለው አይደለም። ሰው አማክሬ ልንገርህ፣ ሰው ጠይቄ። ሰላም ነህ ወይ እኮ ነው ያልኩህ። ምን ነው ጃሉድ? ሰላም ነው እንዳልከኝ። ሰላም ነህ ወይ? እንዴት ነህ? ጤናህ እኮ ነው ያልኩህ። እኔማ ጃሉድ ነኝ። አንተ ተው፣ ማይክ ነው። ተው አስበኝ። ተው፣ ማይክ ነው። ብራዘር አሁን እዚህ ጋር ወይ አማን 200 ብር አግኝቼ ነበር። ያንቺ ነዋ ጥለሽ? ወይኔ አገኛለኝ። ልሰጥሽ መጥቼ እኮ ነው። በጣም ደግ ሰው ነህ። ምስኪን ነህ። በዚህ ዘመን እንዳንተ አይነት ሰው አይገኝም። በጣም የዋህ ነህ። ያው እንግዲህ የሰው ሀቅ አልፈልግም እኔ። የዋህ ነህ በጣም። በዚህ ዘመን እንዳንተ አይነት ሰው ማግኘት በጣም የሰው ሀቅ ምን ያደርጋል ብለህ? እውነት ነይ ስጭኛ። ያመጣሁበት ትከፍላለህ። ያመጣሁበት እና ያገኘሁበትን አሰጠኝም። አሁን አንድ ያገኘው ብር እኮ 200 ብር ያገኘው እኮ ያገኘሁበት ሰጠኛለህ እኮ። ስንት ልስጥህ? 500 ብር። 500 ብር ውሰደው። ኧረ ችግር የለም። እኔ አንቺን ብር አልፈልግም። ይኸው እንጂ 500 አንቺ እኮ 500 ብር ሰጥቼ ነው አንተ 200 ብር የምትሰጠኝ? እኔ የሰው ሀቅ ስለማልፈልግ ነው። አይ ውሰደው፣ ችግር የለም። ናግጨኝ አንተ ታኩር ራሱ በግ ገጭቶት ነው የፈመሰው። ናግጨኝ እየው ተገጨው። ሰብስክራይብ አድርጉ።